ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የሰናይት ዩቲዩብ ቻናል ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ላልተባረከና በዓል በሰላም አደረሳችሁ። እንዲሁም በዓለም ላይ ለምትገኙ መልካም የገና በዓል ይሆንላችሁ። የሀገሬ ልጆች በመላው ዓለም ላይ ለምትገኙ ማለት ነው እንኳን አደረሳችሁ፣ እንኳን አደረሰኝ። እኔም የኦርቶዶክስ እምነት ተከታይ እንደመሆኔ እንኳን አደረሰን አደረሳችሁ ብያለሁ። ዛሬ እንግዲህ ማዕፈን ይለታል። ይሄ በጣም ቆንጆ ምግብ ነው። ሰው የተጠቀምኩት ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል እና ሽንኩርት ነው የተጠቀምኩት። ከዛ የጉበት ስጋ ላይ የተፈጨ ስጋ ላይ የጉበት የተፈጨ ስጋ ላይ በደንብ ያልደቀቀ ማለት ነው። እንደዛ አድርጌ ነው ማለት ነው። ከዛ ስጋውን በደንብ እናበስላለን። በደንብ አናበስለም። ሽንኩርቱን ግማሽን የነጭ ሽንኩርትና ዝንጅብሉ እናደርግበታለን። ባዶ ዘይት እናበስለዋለን ማለት ነው። በደንብ አይበስልም ስጋው ማለት ነው። እንደዛ አድርገን ሙሉ ግብአቶችን እስከ መጨረሻው በመከታተል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስጋውን እንደዚህ እያደረግን እንጠብሳታለን ማለት ነው። ከላ ዘይት እንጨምርበታለን። ፍልፍል አስወጥ የቆንዶ በርበሬ ማለት ነው። ቆንዶ በርበሬ ከላዩ ላይ እናበስልበታለን። እኔ ብዙ ቅመም አልተጨመርኩበትም። ከዛ ጨው ነው ያደረኩበት። ቆንዶ በርበሬ፣ የተፈጨ ቆንዶ በርበሬ፣ ጨው ነው ያደረኩበት እና እንደዛ አድርገን በደንብ እናበስለዋለን፣ እናገናኘዋለን። እግዚአብሔርን በጣም ነው የሚጣፍጠው። ከዛ ይህን ዘይት ነው የምወደው፣ በጣም ነው የምወደው። እኛ ቤት የሚወጣው ዘይት ይሄ እንደዚህ ነው። ዘይት ይሄን ከላዩ ላይ እንደዛ አድርጌ ያደርግበታለሁ ማለት ነው። ምክንያቱም ዘይት አላደረግበትም መጀመሪያ ላይ ባዶውን የጠበስኩት። ሰው እንደዛ አድርገን ጥብስ እናደርገዋለን ማለት ነው። አያችሁ፣ ሽታው ራሱ ልነግራችሁ አልችልም። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሰርታችሁ በልታችሁ የቱና እንድትሞክራችሁ እንድትነግሩኝ ማለት ነው። ሁለት ስጋ ነው የተቀለቀል ማለት ነው። ሽንኩርታችን እናደረግን በደቃቅ የተከተፈውን ሽንኩርት ከላዩ ላይ እንጨምረዋለን ማለት ነው። የተጠቀምኩት ስጋ ጉበትና የኖርማል ስጋ ማለት ነው። የበግ ስጋ ነው የተጠቀምኩት ማለት ነው። በደቃቁ ከፈለጋችሁ መፍጨት ትችላላችሁ የስጋውን ማለት ነው። እኔ ግን በእጅ ድቅቅ አድርጌ ነው የከተፍኩት፣ አልፈጨውትም። በጣም በደቀቀ ሁኔታ ነው እንደዛ አድርጌ። ከዛ ከላይ ላይ ሽንኩርቱ እንደዛ በሰው ሽንኩርት ሲበስለን ያልወድም። ከዛ ግማሽ ያስቀረውትን ዝንጅብልና ቃሪያ የነጭ ሽንኩርት አድርጌ ሽንኩርቱን በዛ አድርጉት፣ ነጭ ሽንኩርቱን ማለት ነው። እንደዛ አድርጌ ከላዩ ላይ ላወጣው ስል እንደዛ አድርጌ ነጭ ሽንኩርቱንና ዝንጅብሉን ቃሪያውን ከላዩ ላይ አድርጌ እንደዛ አድርጌዋለሁ ማለት ነው። መረቅ ከፈለጋችሁ ውሃ መጨመር ትችላላችሁ። እኔ ግን የራሱ ነው፣ ውሃም አልጨመርኩበትም። የራሱ ውሃ አለው ማለት ነው። እንደዛ አድርጌ ነው እንግዲህ ለዛሬ ለገና ለራሴ ያዘጋጀሁት ማለት ነው። ብቻዬን እንደመሆኔም እንግዲህ ገና ለማስመሰል ሰው ጾሞ መደፍና አለበት ማለት ነው፣ የተገኘውን ማለት ነው። እና እንደዛ አድርጌ ትንሽ ውሃው ጥፍት እንዲል ስለፈለግኩ መረቅ እኔ እወዳለሁ፣ ግን ብዙም አይደለውም። ስለዚህ እንደዚህ አድርጋችሁ በደንብ ስጋውን መብሰል የለበትም። በነገራችን ላይ ውሃው ትንሽ ዘይት ከጨመራችሁ፣ እኔ ዘይት ብዙም አላበዛም፣ ምግብ ላይ አልወድም። ግን ዘይት የምታረጉ ልጆች መረቅ ቢኖረው ደስ ይላል። እንጀራ ላይ ድፍት ስታረጉት እንጀራው ስርብ ይላል ከታች ማለት ነው። በጣም ነው የሚያምረው። መብርሃንን እምላችሁ ሼተው ኦኤምጂ በቃ ሱስ ነው የሚይዛችሁ ማለት ነው። በልታችሁ ማጠግቡት ማለት ነው። ጌታ እኔ እንትን ላይ ነው ያየሁት። ምን ላይ? ኢንስታግራም ነው ያየሁት። በቃ አንድ ሀበሻ ልጅ አለና በዚህ ግማሽ ላይ እንጀራዬን አደረኩኝና እንጀራው ብዙ ነው እንዳትሉ፣ ግማሽ እንጀራ ነው የተቆረሰ እንጀራ፣ ጋግሬ አይደለም ግን እንጀራውን ግማሽ እንጀራ ላይ ከዛ እንደዚህ አድርጌ አቅርቤ እንግዲህ እንብላ ብያለሁ። እንግዲህ ለማታገኙ ሰዎችም ያኔ ማታገኙ ስላችሁ ስራ ላይ ሆናችሁ ሳይመቻችሁ ሳትሰሩ የቀራችሁ ልጆች አበሉ ላጉርሳችሁ እና ወዳችኋለሁ፣ አከብራችኋለሁ። ደግፉኝ፣ ገደገፍ አድርጉኝ፣ እንዳልወድቅባችሁ እህታችሁን እኛም በረጃችሁኝ። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ለቆያችሁ ደግሞ እንኳን ደህና መጣችሁ እያልሁኝ ቪዲዮውን እስከ መጨረሻው ድረስ በማየት ተባበሩኝ ማለት ነው። ጉዞ ወደፊት፣ ሀገራችንን ሰላም ያድርግልን በያለንበት። እወዳችኋለሁ፣ አከብራችኋለሁ። መልካም የገና በዓል ይሆንላችሁ። ባይ ባይ።